አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ። አብዚ 21 ካሬ፣ አብዚ 82 ካሬ። አሁን የነገርኳችሁ ትንሹና ትልቁ ሱቃችን ነው። ግንባታው ደግሞ 95% ተጠናቋል። ታዲያ በ30% ቅድመ ክፍያ ሱቅ የግል ያላደርግም ነው የምትሉኝ? ሳይቱን ለመጎብኘትና ሱቁን ለመግዛት ባዮ ላይ ባለው ስልክ ደውሉልኝ።